በሀገረ ቪየትናም እየታዩ ያሉ አስደንጋጭና የማይታመኑ ፍጥረታት። ሀገረ ቪየትናም በኤዥያ ውስጥ የምትገኝ ውብ ሀገር ናት። ይህች ሀገር ከምንም በላይ ከአሜሪካ ጋር ባደረገችውና ባሸነፈችበት ጦርነት ትታወቃለች። ታዲያ ጦርነቱ በተካሄደበት ወቅት ሀገር አሜሪካ በርካታ መርዛማ ኬሚካሎችን ለጦርነቱ ተጠቅማለች። መርዛማ ኬሚካሉም በሀገረ ቪየትናም የሚገኘውን ውሃ እንዲሁም አፈሩን በመበከል በሀገሪቱ የበርካቶችን እንስሳቶች ገጽታ በመቀየር አዳዲስ ያልታዩ እንስሳት ብቅ እንዲሉ አድርጓቸዋል። እኔም በዛሬው ቪዲዮ ብዙዎችን እያስደነገጠ ያለውን በሀገረ ቪየትናም ከቅርብ ጊዜ ወዲህ እየተገኙ ያሉ አስገራሚ እንስሳት አይነቶችን ላስቃኛችሁ። በቅድሚያ ግን ወደዚህ ቻናል አዲስ ከመጣችሁ ሰብስክራይብ በማድረግ የዜና አዲስ ቤተሰብ መሆን ትችላላችሁ። ቪዲዮን ቀለል አድርጋችሁ ላይክ በማድረግ ጀምሩት። አንደኛ ፒሉሶር። በቅርቡ በሀገረ ቪየትናም ከተገኙ ያልታወቁ እንስሳት መካከል ይህ ዋነኛው ነው። ውቅያኖሶች የዓለምን ምስጢር እየደበቁ እንደሆኑ የታወቀ ነው። ይህ ግኝትም ምናልባት ውቅያኖሶች ከደበቋቸው ምስጢሮች መካከል አንዱ ሊሆን እንደሚችል ይገመታል። ይህ እንስሳ ከዚህ በፊት ስለመኖሩ ታይቶም ተሰምቶም አይታወቅም። ነገር ግን በአንዱ ቀን በምትመለከቱት መልኩ በሀገረ ቪየትናም ባህር ዳርቻዎች አካባቢ ወድቆ ነበር የተገኘው። ተመራማሪዎቹ እንደሚሉት ይህ እንስሳ በዳይኖሰሮች ዘመን ጠፍቷል የሚባለው ፒሉሶር ሊሆን እንደሚችል ይገምታሉ። ታዲያ በዳይኖሰሮች ዘመን ጠፍቷል የተባለው እንስሳ በዚህ ጊዜ እንዴት ሊገኝ ቻለ? ይህ የማይፈታ ጥያቄ ነው። ይህ ምንነቱ ያልታወቀ እንስሳ መገኘቱም ሀገረ ቪየትናምና አካባቢዋ ምን ያልታወቁ ነገሮችን ደብቀው ይዘዋል የሚል ጥያቄን ፈጥሯል። እንደምትመለከቱትም እንስሳው ምን እንደሆነ እንኳን መገመት ይከብዳል። ሁለተኛ ቢች ማስትሪ። ይህ ሌላኛው ሀገረ ቪየትናምን ሚስጥራዊ ያሰኛት ምስል ነው። ምስሉ አንድ ምንነቱ ያልታወቀ አሳ የመሰለ ነገር ግን እጆቹ የሰው ልጆች የመሰሉ እንስሳ በሀገረ ቪየትናም ባህር ዳርቻ ተጠርጎ ወጥቶ ይታያል። በርካቶች ይህንን ምንነቱ ያልታወቀ እንስሳ ከበው ፎቶ ያነሱት ነበር። በቦታው ላይ የነበሩ ብዙ ሰዎችም ይህ ምንነቱ ያልታወቀ እንስሳ መርሜድ ወይንም ሰው መሳዮቹ አሳዎች ውስጥ አንዱ ሊሆን እንደሚችል ገምተዋል። ታዲያ ይህ ፍጥረት ወደ ባህር ዳርቻው ከወጣ ከደቂቃዎች በኋላ የቪየትናም መንግስት በርካታ ታጣቂዎችንና ተመራማሪዎችን ወደ ቦታው ላይ ልኮ ይህንን ፍጥረት ወዳልታወቀ ቦታ ወስደውታል። ከዛች ቀን በኋላም የሀገሪቱ መንግስት ስለ ፍጥረቱ አንድም መረጃ አላደረሰም። ስለ ፍጥረቱ ያለው መረጃም ሙሉ በሙሉ ተረስቶ እንዲቀር ተደርጓል። ይህ ፍጥረትም በበርካታው ማህበረሰብ ዘንድ አስፈሪ የነበረና መነጋገሪያ የነበረ ነው። ሶስተኛ ዳአናውን። ይህ ያልታወቀና አስገራሚ ፍጥረት የተገኘው በሀገረ ቪየትናም አንድ ወንዝ አቅራቢያ ነው። በአንዱ ቀን አንድ ወጣት በጠዋት ተነስቶ በአካባቢው ላይ ሲጓዝ ይህንን እባብ አይሉት አሳ ረጅም ሰውነትና ሹል የሆኑ ጥርሶች ያሉት እንስሳን ያገኛል። እንስሳው ከዚህ ቀደም በቦታው ላይ በጭራሽ ታይቶ አይታወቅም። ብዙዎች ይህ እንስሳ እድገቱን የጨረሰ አሳ ነው ቢሉም በዚህ ወንዝ ውስጥ ግን ከዚህ ቀደምም ከዛ በኋላም የዚህ አይነት ፍጥረት ታይቶ አይታወቅም። የአካባቢው ማህበረሰብም በጭራሽ አሳ አይደለም ሲሉ ይከራከራሉ። ብዙዎችም በእንስሳው ባልተለመደ ገጽታ በእጅጉ ተገርመዋል። አራተኛ ዋተር ሆረር። ይህ ደግሞ ምንነቱ ያልታወቀ በጎርፍ ተገፍቶ ወደ አንድ መንደር የገባ አስደንጋጭ ፍጥረት ነው። በመጀመሪያ አንድ ሰው በአካባቢው የሚገኝ ወንዝ ላይ አንድ ምንነቱ ያልታወቀ ፍጥረት ተንሳፎ ይመለከታል። ብቻውን መጠጋት ስለፈራም ጓደኞቹን ጠርቶ ወደ ወንዝ ውስጥ ይገባሉ። የተወሰኑት ያዩትን እንስሳ ሲይዙ፣ የተወሰኑት ደግሞ ይቀርጹ ነበር። ቢሆንም ግን ፍጥረቱ የሚንቀሳቀስ አልነበረም። ፍጥረቱ በርካታ እግሮች ያሉት ሲሆን ረጅም ጭራም አለው። የአካባቢው ማህበረሰቦች ፍጥረቱ በመጥቆሩና በማስፈራቱ በአካባቢው ላይ ይንቀሳቀስ የነበረ መንፈስ እንደሆነ ያምናሉ። ታዲያ ተመራማሪዎቹም ቢሆኑ የአካባቢው ማህበረሰቦች ያሉትን ከመቀበል በቀር ይህ ፍጥረት ምን እንደሆነ ሊደርሱበት አልቻሉም። የዚህ ፍጥረት መገኘትም በሀገረ ቪየትናም በእጅጉ መነጋገሪያ የነበረና ብዙዎችንም አስፈርቷቸው የነበረ ነው። አምስተኛ ቴል ትዊስት። ይህ እንሽላሊት ወይንም እባብ አይደለም። ይህ ፍጥረት ለተመራማሪዎች እንኳን ግልጽ ያልሆነ ነው። ፍጥረቱ የእባብ መልክና ጭራ ቢኖረውም የላይኛው የሰውነቱ ክፍል ግን ሙሉ በሙሉ የእንሽላሊት የሆነ ነው። ይህንን ፍጥረት በሀገረ ቪየትናም በአንድ ገጠር ውስጥ ቤታቸው ውስጥ ገብቶ ያገኙት ሰዎች በመገረም ነበር ቀርጸው ለሚዲያ ያበቁት። ሚዲያ ላይ ወጥቶ መነጋገሪያ ከሆነ በኋላም በሀገረ ቪየትናም የሚገኙ ተመራማሪዎች እንስሳውን ወደ ምርምር ጣቢያቸው ወስደው ብዙ ምርምሮችን አድርገዋል።
በመጨረሻም ይህ ፍጥረት የእባብና የእንሽላሊት ድቅል ሊሆን እንደሚችል ግምታቸውን አስቀምጠዋል። በተጨማሪም ፍጥረቱ በውስጡ ምንም አይነት መርዝ የሌለና ሰዎችን የሚጎዳ ፍጥረት እንዳልሆነ አሳውቀዋል። ታዲያ ይህ ተፈጥሮ በእንሽላሊትና በእባብ መሃል ያስቀመጠችው ፍጥረት በሀገረ ቪየትናም እጅጉን መነጋገሪያ ነበር። ስድስተኛ ሳይክሎፕ ሻርክ ባለ አንድ አይኑ ትንሽ ሻርክ። ይህ ክስተት ከፊልም ላይ የተወሰደ እንጂ ምድር ላይ የተደረገ አይመስልም። የዓለም አየር መበከል ምድራችን ላይ ጣጣን ይዞ እየመጣ ይገኛል። ይህ ባለ አንድ አይን ነጭ ሻርክም ከዚሁ የውቅያኖስ መበከል ጋር በተገናኘ የጄኔቲክ ዲስኦርደር የገጠመው እንደሆነ ተመራማሪዎቹ ይናገራሉ። ሻርኩ የተገኘው በአንድ አሳ አጥማጅ ሲሆን አሳ አጥማጁም አሳ በማጥመድ ላይ ሳለ ይህንን ትንሽ ባለ አንድ አይን ሻርክ ይዘዋል። አሳ አጥማጁም ከዚህ ቀደም የዚህን አይነት ሻርክ አይቶ ባለማወቁ በሶሻል ሚዲያ ላይ ምስሉን ያጋራል። ታዲያ ብዙዎች የውሸት ወሬ ነው ብለው ትተውት ቢቆዩም በአንድ ቀን ግን ይህ ሰው በቴሌቪዥን ጣቢያ ቀርቦ ስላየው ነገር ያስረዳል። በዚህም ተመራማሪዎቹ እውነት ከሆነ በማለት ወደ ሰውየው ጋር ያቀናሉ። በዛም ያልጠበቁት ነገር ነበር ያጋጠማቸው። ይኸውም ይህ ሰው በምስሉ ላይ ያሳየው ከሻርኮች ባፈጣጠሩ ሆነ በመልኩ የሚለየው አይኑ የግንባሩ መሃል ላይ የሆነው ትንሹ ሻርክ እውነት ነበር። ዜናው ዓለምን አስደነገጠ። ተመራማሪዎቹም ይህ የሆነው በአየር መበከል ምክንያት እንደሆነ ለሕዝቡ ይፋ አደረጉ። በወቅቱም የዚህ ሻርክ አፈጣጠር ብዙዎችን ያስገረመና ያስደነገጠ ነበር። ሰባተኛ ፒግኖዝ ራት የአሳማ አፍንጫ ያለው አስፈሪ አይጥ። ይህ አይጥ የተገኘው ማንም በማይደርስበት በተደበቀው የቪየትናም ጥቅጥቅ ደን ውስጥ ነው። ተመራማሪዎች በዚህ ደን ውስጥ በመጓዝ ላይ ሳሉ አንድ ያስደነገጣቸውን ግኝት ማግኘት ችለዋል። ይኸውም ይህ የአሳማ አፍንጫ ያለው የአይጥ ዘር ነው። አይጡ አብዛኛው ነገሩ ከአይጦች ጋር የተመሳሰለ ቢሆንም ጥርሱና አፍንጫው ግን ብዙዎችን አድርቆ አስቀርቷቸዋል። ይኸውም ይህ አይጥ ባልተለመደ መልኩ ያለው አፍንጫ የአሳማ አፍንጫ ነበር። በተጨማሪም የፊት ሁለቱ ጥርሶቹ ባልተለመደ መልኩ ረጃጅም ሲሆኑ በእጅጉም አስፈሪ የተባሉ ናቸው። ታዲያ ይህ አይጥ ከየት መጣ? እንዴትስ የዚህ አይነትን የዘረመል ለውጥ ሊያስተናግድ ቻለ? ይህ ለተመራማሪዎቹም ያልተፈታ እንቆቅልሽ ነው። በዚህ ጊዜም አይጡ በቪየትናም ሙዚየም ውስጥ ለእይታ ቀርቦ በቱሪስቶች እየተጎበኘ ይገኛል። ስምንተኛ ቢግ ሲ ክሬቸር ውቅያኖሶች ሚስጥራዊ ናቸው ከሚባሉባቸው ምክንያቶች አንዱ በየጊዜው ምንነታቸው ያልታወቁ ፍጥረታት በየባህር ዳርቻው በውሃ ተገፍተው በመውጣታቸውና ለብዙዎችም አዲስ በመሆናቸው ነው። ይህ እንስሳም በውሃ ተገፍቶ በቪየትናም ባህር ዳርቻ ላይ የወጣ አስፈሪ እንስሳ ነው። ይህ የባህሩ ጭራቅ የሚል ስያሜ የተሰጠው ድንቅ ፍጥረት በሀገረ ቪየትናም መነጋገሪያ የነበረና ብዙዎችም ወደ ባህር ዳርቻ ለመዝናናት እንዳይሄዱ ያስገድዳቸው ነበር። ነገር ግን ተመራማሪዎቹ በቦታው ላይ ተገኝተው ምርምርን ካደረጉ በኋላ ለብዙዎች እፎይታን ሰጥተዋል። ምክንያቱም እንደ ተመራማሪዎቹ ገለጻ ይህ ፍጥረት ሌላ ነገር ሳይሆን በባህር ውስጥ ሞቶ ወደ ዳር ተገፍቶ የወጣ አሳ ነባሪ ነው ብለዋል። ታዲያ ይህ ምላሻቸው ለብዙዎች እፎይታን ቢሰጥም የቪየትናም ገበሬዎች ግን በጭራሽ ይህ የባህር ጭራቅ ነው ከሚል ሐሳብ ጋር ተጣብቀው ቀርተዋል። ውድ የዜና አዲስ ተከታታዮች ለዛሬው ያስኩላችሁ ቪዲዮ በዚሁ ተጠናቀቀ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ። ዜና አዲስ ሁሌም አዲስ